ሰዓሊ ነሽ ገጣሚም ነሽ ብዙ ጊዜ ስለምደምጽፊው ስለ ሀገራዊ ጉዳዮች በአንድ ግጥም እንጀምር የዛሬን ቆይታችን እስኪ የግጥሜ ርዕስ ህልማለኝ ህልማየው በዚህ በኢትዮጵያ በውዲቱ ሀገሬ ኮርማውም ያገሳል ይጠመዳል በሬ ብርሃን ይታያል ደመናም ይዘንባል አዝርዕቱም ሁሉ ፍሬውን ይሰጣል አራዊት ሰራዊት ሁሉም እንደድሮ እንደዛ እንደዚህ በሚተዋወቀው በተፈጥሮ ውበት በተፈጥሮ ዑደት ፀሐይ ጨረቃዋን ጠራቻት በእውነት ያለምንም ስስት በእናትነት ፍቅር ተቃቅፈን ተዋደን ተባብለን ይቅር በፈጠረን አምላክ በየተራ እንውጣ በዚህ በእኛ ቦታ በእኛይቷ ምድር አዲስ ሕይወት ይውጣ እንደዚህ በማለት ፀሐይም ስትመክራት ጨረቃን አቁማ ይህማ መልካም ነው በማለት ጨረቃ ለፀሐይ ሰጠቻት የራሷን ጥቆማ ህልማለኝ ህልማየው ታዲያ ይሄ የሚሆነው የሰው ልጅ ተብየው በአንድነት በፍቅር ሰውነት ሰው ሲሆን መሬትም መሬት ነው ብሎ ባንድ ሲያምን ልዩነት ጌጥ እንጂ እርግማን መቼ ነው ብለው ሲባባሉ ገውዛን ሲያወሩ እኔ ብሎሃ ልጅ በዚህ አጋጣሚ ገባሁኝ ከምክሩ እውነት ምን ነክቶን ነው እኛ የሰው ልጆች ግራ የተጋባን ሰው መሆን ምንድነው ለምን የተዋጋን ህልማየው ያልኩኝ ህልማለኝ ስላችሁ እንደምን በሆን ነው ከቶ ያልሰማችሁ ህልማየው ያልኩኝ ህልሜን ሰረቃችሁ ታዲያ ምንናዋ ጋሽዬ ምንናዋ ምንነካ እኔ ወደ አንተ እንጂ አንተ እንዴት ወደኔ መጣ እባክህ ልምከርህ ትንሽ ጆሮ ስጠኝ አንተ ጉልበት ካለ እኔን ለማን ተወከኝ የራሴ ነው እኮ ያውም የኔ ሀገር የምቦርቅበት የምደሰትበት የምፈጫው አፈር ጭቃን እያቦካው ውሃ የምራጨው ፈጽሞ ያለማፈር እባክህ አድምጠኝ አብዬ ጋሽዬ ከሰማኸኝማ ልምከርህ ያንተው ልጅ ትንሿ ሚስጥዬ ሀገር ማለት ሰው ነው ሰው ማለት ሀገር ነው ሁለቱ ከሌሉ ምንም ባዶነት ነው ብለን ስንማከር እኔና ጋሽዬ ትልቁ ወንድሜ ህልማለኝ ያልኳችሁ ተፈታልኝ ህልሜ ከታላቁ ከማርቲን ሉተር የተወሰደ አባባል ህልማለኝ አመሰግናለሁ